በድቅድቅ ጨለማ ውስጥ ከኋላችሁ የሩጫ ኮቴ ቢሰማችሁ ምን ታደርጋላችሁ? የሰው ነው ብላችሁ ትቆማላችሁ ወይስ የአውሬ ነው ብላችሁ ትሸሻላችሁ? ነገር ግን ኮቴው የጅብ ሳቁ ደግሞ የሰው ቢሆንስ? አንዳንዴ የምንፈራው ጫካ ውስጥ ያለውን አውሬ ሳይሆን አውሬውን የሚጋልበው ሰው መሆን አለበት። ዛሬ ተረት የሚመስል ግን ነዋሪውን ያርበደበደውን አስፈሪ እውነት እነግራችኋለን። ቦታው የአዲስ አበባ ዳርቻ ቡራዩ ነው። ቀን ቀን በግንባታና በሰው ግርግር የተሞላ ሰፈር፣ ግን ፀሐይ ስትጠልቅ ጫካው ነቅቶ ወደ መንደሩ ይጠጋል። እዚህ ሰፈር ውስጥ እማማ ድንቅነሽ የሚባሉ ምስኪን አሮጊት አሉ። ቀን ሲታዩ በዘንግ የሚሄዱ ደካማ ሴት፣ ማታ ግን ታሪኩ ይቀየራል። አቤል የተባለ የታክሲ ሹፌር አንድ ቀን ሌሊት ያየውን ማመን አቃተው። ያቺ ደካማ አሮጊት ግዙፍ ጅብ ላይ ተቀምጠው ጅቡን ሲጋልቡ። ይህ እንዴት ሊሆን ይችላል? መልሱን ለማግኘት ድምጻችንን አጥፍተን ወደ ቡራዩ ጫካ እንግባ። ቡራዩ ከአዲስ አበባ ከተማ ግርግር ወጣ ብሎ የሚገኝ አዳዲስ ህንፃዎችና ጥንታዊ ጫካዎች የተጋቡበት ስፍራ ነው። ቀኑን ሙሉ በግንባታ ድምጽና በህዝብ እንቅስቃሴ የተሞላው ይህ ሰፈር ፀሐይ ስትጠልቅ ወደ ሌላ ዓለም ይቀየራል። የባህር ዛፍ ሽታ ያለው ንፋስ ይነፍሳል። ጭጋግ ከጫካው ወጥቶ መንገዱን ይሸፍነዋል። አቤል የዚህ ሰፈር ነዋሪ ነው። ስራው የሌሊት ታክሲ ሹፌርነት ነው። አዲስ አበባን ከዳር እስከ ዳር እያካለለ ሰርቶ ሊነጋጋ ሲል ወደ ቡራዩ ይመለሳል። አቤል ደፋር ወጣት ነው። አዲስ አበባ ውስጥ ብዙ ነገር አይቷል። ሰካራም፣ ሌባ፣ ጠብ ለሱ የተለመዱ ነገሮች ናቸው። ነገር ግን ቡራዩ ውስጥ ያለው ነገር ይለይበታል። ከቅርብ ጊዜ ወዲህ ሰፈር ውስጥ አንድ እንግዳ ነገር ተፈጥሯል። ማታ ማታ በተለይም ከሌሊቱ 8 ሰዓት በኋላ ከመንደሩ በስተጀርባ ካለው ጫካ የሚመጣ አንድ ድምፅ አለ። የፈረስ ኮቴ ይመስላል፣ ነገር ግን ፈረስ አይደለም። ይህ ከበድ ያለ ነው። መሬቱን የሚነቀንቅ አፈር የሚፈጭ ከባድ ሩጫ። አንዳንዴ ኮቴው አንድ ብቻ አይደለም፣ 2፣ 3፣ 5 በአንድ ላይ የሚሮጡ ይመስላል። የሰፈሩ ሰዎች ማታ ማታ